የሚልከው ብር ሆኖ ነው ጭራሽ የሚያዘገየው። ጸድዬ እኔ ስራ ላይ ሆኜ ነው ያዘገየሁት። እኮ ከላከ እኮ ቆየ። ይኸው ምንድነው ይሄ? አረጀሽ እንዴ? ገንዘብ ነው። ገንዘብ መሆኑን የማያየሁት ነው። እንዲጨምር ንገረው ብዬሽ አልነበረም? 300 ብር ጨመረልሽ እኮ። በዚህ ዘመን እኮ ለልጅ ከ10 ሺህ ብር በላይ ተቆራጭ ማድረግ እኮ በጣም ከባድ ነው። 10 ሺህ? 10 ሺህ? ማን ያለው? አንተ። ተይ ጸዳል፣ 10 ሺህ ብር ምኞትሽ ነው። እኔ ያልኩት 4 ሺህ ብር ነው። ስማማ አባቴ ተቆጥሮ የማያልቅ ሀብት ቢኖረውስ? ከኛ የባሰ ጠብሻም ቢሆንስ? በጣም የተማረ ምሁር ቢሆንስ? ሂሳብ በሽምብራ ፍሬ የሚሰራ ቃፉ ነውስ? ብቻ ውስጤ ደስ የሚል ሰው ይመስለኛል። እኔ ግን ምንም ቢሆን ጉዳይ አይደለም። ምን ማድረግ ያስደስታል? ሰዎችን መርዳት፣ ህልማቸውን ማሳካት። አሁንስ ያስጠላኝ ሚዲያ ላይ የሚቀርቡ ሰዎች ውሸት። የሰው ህልም ሰርቆ የከበሩ ትልቁ ሌባ የሰው ህልም እንደማሳካት ውስጤን የሚያስደስተው ነገር የለም። ብዙ በጎ ስራዎችን እንደምትሰራ ነገር ግን እንዲወራብህ እንደማትፈልግ አውቃለሁ። እንዲወራብኝ ስለማልፈልግ ነው እንጂ ብዙ ሰዎች ተጋራለ ማውራት አልፈልግም ብሎ ይቀደድ። ቆይ ግን ማን ነው? የታባደው ይሄን አንዱ ስመጥር ባለሀብት ይሆናል። አድናቂዎች ከአዲሱ ሲንግል በተጨማሪ ምን ይጠብቁ? ጭራሽ አድናቂም አለ። ደርሻለሁ የሚል አልበም ጨርሻለሁ። ከፈጣሪ ጋር በቀው ይወጣል። አድናቂዎቼ እስካሁን በትዕግስት ስለጠበቃችሁኝ አመሰግናለሁ። ያው እንግዲህ 20 ዓመት ሙሉ በጉጉትና በትዕግስት ስለጠበቃችሁኝ እያመሰገንኩ ጥሩ ነገር ይዤ ለመምጣት ቃል እገባለሁ። ምን ተዳፍሮ ነኝ አለ። ቲቪ ቻናሉ ነው እንጂ የሚጮትብን የገዛ ሚስቱ እንኳን ሙዚቃውን የማታደንቅለት ሰው እየጋበዘ አድናቂ ምናምን ይባላል። ጥሩ፣ እስኪ ከአዲሱ ነጠላ ዜማ ትንሽ አንጎራጉርልንና ከዛ ክሊፑን አይተን እንመለሳለን። ትንሽ ጉሮሮዬን ጉንፋን ቢጤ ስለያዘኝ ግጥሙ ብልልህ አይሻልም? ግጥሙ እኔ የምለው ዘፋኞች ግን ኢንተርቪው ሊገቡ ሲሉ በር ላይ ማን ነው ጉንፋን የሚሰጥላቸው? እኔ የምለው ዘፋኞች ግን ኢንተርቪው ሊገቡ ሲሉ በር ላይ ማን ነው ጉንፋን የሚሰጥላቸው? እኔ ግርም የሚለው ደህና ሲያወሩ ቆይተው ልክ ዘፈኑ ሲባሉ ጉሮሯቸውን የሚዘጋው ነው። ፍቅሬ የሚሰቃቀል ነይልኝ ይበቃል። ማታ ብትመጣ አልፈልግም ተመለሽ የሚላት አይመስልም። በነገራችን ላይ ይህንን ግጥም ለመጻፍ የተነሳሳሁት 95% የሀገራችን ወንዶች የሚወዷቸውን ሴቶች ስለሚጠብቋቸው ነው። አገኘኸኝ? የኛ ሀገር ታዋቂ ነባሮች አዋቂ ለመባል ሲፈልጉ መቼና ማን እንዳጠናው የማይታወቅ ጥናት ግርም እኮ ነው የሚለው። በተለይ ፐርሰንት መጥራት አይፈሩም። እርግጥ ነው የምንጠብቅበት ጊዜና ቦታ ይለያያል። ከጉልትም ሊሆን ይችላል፣ ከወፍጮ ቤትም ሊሆን ይችላል። ብቻ እየጠበቋቸው እና የዘፈኑ መታሰቢያነት ለነሱ ይሆንልኝ። በጣም የሚገርም ሐሳብ ነው። እየሳቅና እያለቀስኩ
እየሳኩ ነው እንጂ ወይኔ መንጋጋዬ መሳቅ ከበደኝ እኮ እኔ ነው ወንድሜ መንጋጋን አጣማ መሳቂያ ተሳና አደረገው አይደል ቆይ ዘፋኝ ነው ኮሜዲያ እኔም ጥያቄ እሱ ነው ሳሌ እኔ ብቻዬን ምን በወጣኝ ልጄም እንደዚህ የፒስታ መንገድ እየመሰለ የሚመጣው እሱ በደንብ ስለማይረዳ ነው የትንሿንም ጥያቄ መመለስ ከብዶኛል እና እነግራቸዋለሁ አታድርጊው ግጥም አድርጌ ነው ማረገው ስምምነታችንስ ማለት ስምምነታችሁስ የእግዚአብሔር ቃል አይደል አንቆታኩተዋል ሳህሌ ተበላ እንዴ መኮንን እናታችን ካወቀችው ፌመስ ነው ማለት ነው ምን አለበት እንዴ መኮንን ኢንተርቪው አጎቴም ያውቀዋል አባታችሁ እሱ ነው ነገርሻቸው እንግዲህ እኔም እጄ ባለቤቴን ላርዳታ እማ እውነትሽን ነው እንዴ አባታችሁ እሱ ነው ነገርሻቸው እንግዲህ እኔም እጄ ባለቤቴን ላርዳታ እማ እውነትሽን ነው እንዴ እስኪ ስለ ቤተሰብ ህይወት ንገረኝ ያው ለሙዚቃ ህይወቴ ጊዜ ስለሰጠው ለግል ህይወቴ ብዙም ጊዜ የለኝም ልጅም ትዳርም የለኝም ብቻዬን ነኝ ሲንግል ነኝ ማለቴ ላጤ ነኝ ምንድነው ይሄ አልገባሽም ብሌን ለነገሩ ልክ ነው እኔ እንደ ልጅ አትቆጥረኝም አትቆጥረኝም ለሙዚቃ ህይወቴ ለአድናቂዎቼ ብቸኛ ነኝ ማለት እንደሚጠቅመኝ ሳሌ ነግሮኝ ነው ሳሌ ውይ ብሌን አቤት ክሊፑን ሳታይ ኧረ አባዬ ውይ ዘፈኑን ጋብዘን እንመለሳለን ይህ ሙዚቃ እንደኔ የምትወዷትን ሴት ለምትጠብቁና ለምትናፍቁ ሁሉ ይሁንልኝ ፍቅሬ ሰቀቀን ፍቅሬ የኔ ሰቀቀን እስቲ በቀባይ በቀን ፍቅሬ ሰቀቀን ፍቅሬ የኔ ሰቀቀን እስቲ በቀባይ በቀን ፍቅሬ የኔ ሰቀቀን ትመጫለሽ ብዬ በጣምም ጠበኩሽ ትመጫለሽ ብዬ እጅጉን ጠበኩሽ ግን አንቺ አልመጣሽ ምንድነው ችግርሽ ፍቅሬ ሰቀቀን ፍቅሬ የኔ ሰቀቀን እስቲ በቀባይ በቀን ፍቅሬ ሰቀቀን ፍቅሬ የኔ ሰቀቀን እስቲ በቀባይ በቀን በጠዋት ነይልኝ ካልቻልሽም ከሰዓት ማታ ግን ካልመጣሽ እኔ መጣሁልሽ ፍቅሬ ሰቀቀን ፍቅሬ የኔ ሰቀቀን እስቲ በቀባይ በቀን ፍቅሬ ሰቀቀን ፍቅሬ የኔ ሰቀቀን እስቲ በቀባይ በቀን በስሜት ማዕበል በናፍቆት መንደዴ አንቺ ስላልገባሽ ብርሽ መጣሁልሽ ደጅሽ ደረስኩልሽ እስኪ ምን ይውጥሽ ፍቅሬ ሰቀቀን ፍቅሬ የኔ ሰቀቀን እስቲ በቀባይ በቀን ፍቅሬ ሰቀቀን ፍቅሬ የኔ ሰቀቀን እስቲ በቀባይ በቀን እስኪ በአገራችን ሙዚቃ እንዴ ፈታንበል አስገቢኛ ደርሻለሁ አስገቢዋ ከበርሽ ነው አንቺ ያለ
ምርጫ ተወዳዳሪ ነው? ኧረ አይደለም። በቃ የባህል ሐኪም በዚህ ፊቱ ከዛ ውጪ ምንም አይሆንም። ኧረ ታዋቂ ዘፋኝ ነው። ዘፋኝ? እንደኔ? እኔም እኮ ዘፋኝ እኮ ነኝ። እንደውም ላንጎራጉርልሽ። ስሚ። ኧረ እኔ ቸኩያለሁ እባክህ። አንዴ ስሚኝ እኮ። ቸኩያለሁ። እንደውም ሳሰሚኝ አትሄጂ። ኧረ አስከትተህ መስፋት። ስማ እናንተና እጅን ስልክ እንዳይሰሙሽ። አንዴ አዳምጪኝ። ውይ ያማዋል እንዴ? ከቤት ጠፍቶ ነው? ኧረ ከኔ ነው የጠፋው፣ አባቴ ነው። እኚህ ሰውዬ ያንቺ አባት? አዎ ምን ነው? ኧረ ምንም ልጄ በርትቷል ለማለት ነው። ለማንኛውም እኔ አላውቀውም የኔ ልጅ። አውቀዋለሁ። የት ግን የት ነበር ማውቀው? አሁን አላውቀውም ማለት ሞቶ ነው ብሱ። ቆይ አስታወስኩት። የት? ማታ ቲቪ ላይ። ሄሎ። ቃለ መጠይቁ ከተላለፈ በኋላ ስልኬ ባናቂዎች ስልክ ይጨናነቃል ብዬ ነበር፣ ግን አንድም ስልክ የለም። ደዋይ ማዘጋጀት የኔ ስራ ነበር እንዴ? አድናቂዎቼ እንዳይጨናነቁ አይደል ያልከው? በቃ ሲያዩና ድምፅህን ሲሰሙ እረፍት ተሰምቷቸው ለጥ ብለው ነው። ቃለ መጠይቁ ግቡን አልመታም። እንደውም እንዲደገም ፈልጋለሁ። የከፈልከው እኮ ለአንድ ጊዜ ነው። እጨምራለሁ፣ ግን እኔ በፈለግኩት ሰዓት ነው የሚደገመው። ከጨመርክማ ይደገማል፣ ከጨማመርክም ይደጋገማል። መቼ ነው እንዲደገም የምትፈልገው? ነገ ፍቅረኛዬ ስለምትመጣ ማታ 3 ሰዓት ላይ ድገምልኝ። 3 ሰዓት እንባ በንባ የሚለው ተከታታይ ድራማ ይታያል። ለዚህ ህዝብ እንባ ምን ያደርግለታል? የኑሮ እንባ አይበቃም? ይልቅ እኔ ልጃቼ ቢደሰት አይሻለው? አይ ድራማው በጉጉቱ የሚጠበቅ ነው። ሌላውን ችላ ብል እንኳን ሚስቴን ችላ ማለት አልችልም። ባይሆን 4 ሰዓት ይሻላል። ሁሉም ከተኛ በኋላ ቪአይፒ ሲኒማ በለው ከፈለግ። ይሁን፣ ግን ማስታወቂያ የሚባል ነገር አልፈልግም። መሀል እየገባ እንዳይረብሽ። ፕሮግራሙ ማስታወቂያ ቢኖረው ያንተን ውሸት ምን ያሰማኝ? አናገርከኝ? አይ ታዛዥ ነኝ። የማስታወቂያ ዘር ዝር አይልም። እንዴ አባዬ ለክፉ አሰጥም፣ ለእኔ አባትነት ትመጥናለህ። አባዬ እንዴ አባዬ ለክፉ አሰጥም፣ ለእኔ አባትነት ትመጥናለህ። አሁን ትንሽ እድሜ እየቆሰቆሰ ነው፣ በብሩ እናረጋጋዋለን። ማታ ስታወራ ባላይ ኖሮ አባቴ ማውራት አይችልም ብዬ ወስኜ ነበረ። እንዴት መጣሽ? ፈልጌ ነዋ። ይኸውልህ አንተ ታዋቂ ነኝ ብለህ ነው የምታስበው፣ ግን ምንም ታዋቂ አይደለም። እንደውም ከአንተ ይልቅ የመንደሩ ጥበቃ ፌመስ ነው። እሺ ቆይ ማንሽ? ቆይ ሊሸመጥጠኝ ባልሆነ ስማ፣ የሚካተው ገና የተወለደ ልጅ ነው። አንዳንዴ ጣጣዋን የጨረሰ ሲገኝ ባንዳፍ ነው የሚባለው። እኔ ልጅ የሚባል የለኝም። ልጅ የለኝም? ይኸውልህ ምክደኝ ከሆነ ለመንደሩ እየሄድኩኝ እያንኳኳሁ ይህ አባቴ ነው እያልኩኝ ነው ልናገር። ልጃ ተናገሪ። ልናገር? ቆይ ውስጥ ገብተን እንነጋገር። እንደዚህ ስንግባባ ነው ደስ የሚለኝ።
ለካ የምግብ ማነስ ብቻ አይደለም ብዛትም ያስጨንቃል። እኔ እኮ ትልካችኋለች ብዬ በፍጹም አላሰብኩም እኮ። ስማ ሳህሌ፣ የጭንቅላት ዕቁብ ግባና ቅድሚያ ስጡኝ በላቸው። ከነገረቻቸው እንዴት አይፈልጉኝም? ለመሆኑ ሁለቱም ነው የመጡት? ሴቷ ነች። ከባድ ዲቪዚዮንና ቀላል ልጅ እንዳትመስል። በገዛ ፈሴ አስሜን መቀስቀስ ያሉ ሼባው ጭራሽ ታስፈራራኛለህ? እኔ ያጠፋሁት አንተን ማኔጀር ያደረኩለት ነው። አንተም ዘፋኝ ሆነ እኔን ትናገረኝ? ሄሎ። ወይኔ ሚጣይ፣ ወይኔ ልጄ፣ ወይኔ እኔ ከርታታ። በልተሽው ነው? አይ ወደ ውስጥ ቆጥቤው ነው። ምን ፈልገሽ ነው የመጣሽው? አሁን ስለጠገብኩኝ መደራደር እንችላለን። ጭራሽ እንደራደራለን። ከተደራደርንም የሚሆነው ጎትቼ ላስወጣሽ ወይስ በሰላም እወጣለሁ በሚለው ነው የምንደራደር። ከኔ ጋር ብትስማማ ይሻላል። ያለበለዚያ ግን ቀጣይ ስመጣ ለእናቴና ለወንድሜ ይህን የመሰለ ቤት እንዳለ ነግራቸው ነው እዚህ ማመጣቸው። እንደዛማ አይሆንም። እንደዛ ከሆነ ቁጭ በልና እንደራደር። የኔ ታዛዥ፣ የኔ ዝምተኛ፣ ይሄኔ እኮ በባዶ ወዷ ይሆናል ያለችው። ኧረ እባክሽን እማዬ፣ እኔ የምልሽን ስሚኝ። እሷ አትጠፋም። ይሄኔ አፍኗት ነው ልጄ ነው። እሷን ነው የሚያፍኗት? ለማፈን የሚሞክሩትን ራሱ አፈና ነው ይዛለሽ ብትመጣ። እማዬ ላጎቴ ደውለሽልኝ ነው እንዴ? ኧረ አልደወልኩም፣ እኔ አልደወልኩም። ሳህልዬ ጉድ ሆነን፣ ሳህል ጉድ ሆንኩልህ። እኔ ነኝ እንጂ ጉድ የሆንኩት። ምን ነው ጸዳለ? ምን ነው እንዴት ትልኪያታለሽ? ሚጣ መኮንን ጋር ናት። ታዲያስ እሳት ለብሶ እሳት ጎርሶ እኮ ነው የደወለልኝ። ሰውየው እሳት ነው እንደሚመገበው። ተመስገን 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 በመሄዷ ነው። አይ ኧረ ልጄ ባለመጥፋቷ። እኔ የምለው አጎቴ፣ በእሷ ሜዳ ያንተ ጸጉር እንዲመቆም ምን ይሉታል? እንዴት አይመለከተኝም? እንዳጎትነቴ ይመለከተኛል። ይሄኔ የሚጣይ ምን እያደረገች ይሆን? ምንም አታረገው ነገር አለ። መሄዴ ነው። ትንሽ አትጫወችም? አልበሙን ነው። ቀረው። የት? እዚህ ቤት? አልበሙን ነው። አልመጣም። እመጣለሁ። አሁን ደግሞ ደርሻለሁ። ቆይ ማን ነው እመጣለሁ መሄድ ነው ቀረው አልመጣም እያልክ የምታስፈራራው? እኔ የምልህ አባዬ፣ አንድ ሲንግል ለመስራት 20 ዓመት ከፈጀብህ አልበሙማ የኔ ልጆች ሲወለዱ ነው የሚደርሰው። እሱንም ከኖርክ ነው። ስለማታውቂው ነገር አታውሪ። ስለማውቀው ነገር ማሳወራ መስሜ ኖ ሲግናል ብሏል። ምንድን ነው የምታውቂው ነገር? አባቴ እንደሆንክ። እኔ አባትሽ አይደለሁም። ነህ? አይደለሁም። ነህ? ቆይ በሌለ ነገር ምን ይፈጠር ነው የምትይው? ለጊዜው ሰላም እንፍጠር ነው ያልኩት። ቀላል እኮ ነው። አባትነትህን እመንና የሞርሳውን ስጠኝ። ከዛ በኋላ በጤና ባይረጋገጥም ትንሽ ሀብታም ነው። ሀብታም መሆን ይናፍቅሻል። የምትወርሺው ሀብት መሆን አባት አይኖርሽም። እንደውም ሳይሽ ድህነቱ ነው የሚያምርብሽ። አንቺ ብትይው እሱ አይተውሽም። አንተ ምን አይነት የማስተርስ ደረጃ ሸምጣጥ ነህ? ይኸውልህ በቀላሉ ምፋታ መስሎ ከሆነ ተስፋ ቁረጥ። ከመን ካለበለዚያስ ግጅም ቢሆን አሳምናለሁ። አንተ ልጅ የማትወድ ከሆነ ለምን ወለድከኝ? ሰው መጀመሪያ መች ልውለድ ብሎ ይተኛል። ሲጀምር አባትሽ አይደለም። ሲቀጥል ደግሞ እስከዚህ ወቴ ሴት አላውቅም። ምንም ሆነ ምን አንተ የኔ አባት ነህ። ሴት ካላወቅኩ እንዴት ወለድኩሽ? ባንክ አስቀምጠኝ። ወይኔ ነው ተንኩስ። በሰላም ትወጫለሽ ወይስ የሚያስወጣሽ ልጣ? ጥራ፣ ግን ምላሹን አትችለው። ጆሬ ነው ወይስ እያስፈራራሽ ነው? እድሜ በፈጣኑ መንገድ እንዳለ መኪና ቢቆሰቁሰው ጆሮ ግን አልደከመም። ልክ ነህ፣ እያስፈራራው ነው። የሆነ ስህተትም አለ። አንቺ ልጅ አይደለሽ። እናትሽ ወልዳ ባትገላገልሽ ኖር በሽታ ሆነሽ ተገጃት ነው። ስለዚህ እንኳን ተወለድሽ እያልከኝ ነው? አልወጣኝም።
አይወጣኝም። ይልቅ ቤተሰቦችሽ እንዳይጨነቁ ይህን ይዘሽ ብትሄጂ ይሻላል። ሌላ ብር ሞልተህ ቦንድ ገዛበት። አሁን ጥበቃ ልጠራ ነው። ጥራ። ግን ከዚች ቤት እንደወጣው በየቲቪው ቻናል እና በዩቲዩብ ቻናል እየዞርኩኝ ነው አባቴ እንደሆንክና እንደካልከኝ የምናገር። ከዛ ወፌ ቆመች እያለች ያለችው ዝና ውሃ በላት። እንደዛማ አይሆንም አባዬ። እኔን ለማካል ስታስብ እኔ ደግሞ የተቀበረ ቦምብ ላይ እንደቆምክ አትስራ። ልክ አንተ ስትክት እኔም ተንቀሳቅሽ ወሬ ፈነዳል ማለት ነው። ቡም። እርግጠኛ ነሽ? ከማንም ማፊያ ቡድን ጋር አባል አይደለሽም? አንቺ ስታስፈራሪ ለነጋቲ አይደለም ማስፈራሪ፣ ከዛ በላይ ራሱ ባረግ እንደገርም። ልትገዢኝ ነው እንደመጣሽው? አረ ምን በወጣኝ። አሁን እድሜ ስለደረሰ ራሱ ፈጣሪ ወስዳል። እድሜ ገና ስለሆነ ቶሎ ይሞታል ብለሽ አስበሽ ከሆነ ተስፋ ቁረጪ። ምንድነው እሱ ቤቢ? አሁን የቤት ስራን ከሰራ ቦራ ወስዳለሁ። እሺ እያሾፍሽብኝ ባልሆነ። አረ ምን በወጣ። ከአንቺ ጋር ትንሽ ከቆየሁ አብዳለሁ። ልትገዢኝ ነው እንደመጣሽው? አረ ምን በወጣኝ። አሁን እድሜ ስለደረሰ ራሱ ፈጣሪ ወስዳል። እድሜ ገና ስለሆነ ቶሎ ይሞታል ብለሽ አስበሽ ከሆነ ተስፋ ቁረጪ። ምንድነው እሱ ቤቢ? አሁን የቤት ስራን ከሰራ ቦራ ወስዳለሁ። እሺ እያሾፍሽብኝ ባልሆነ። አረ ምን በወጣ። ከአንቺ ጋር ትንሽ ከቆየሁ አብዳለሁ። እንደዛ ከሆነማ ስራ ቀለለልኝ። እስክትሞት ሳልጠብቅ አንተን ሆስፒታል አስገብቼ እኔ ብቸኛ ወራሽ ሆናለሁ ማለት ነው። እሺ ምንድን ነው የምትፈልጊው? እንዲህ ቀስቀስ ስትል በቀላሉ የሚግባቡ አባትና ልጅ እንሆናለን። የመጣሁት እኮ ገንዘብ ፈልጌ አይደለም አባትነትን እንጂ። እኔም ሰፈር እየመጣሁ አይሻለሁ፣ ግን አባትና ልጅ መሆናችንን ይፋ ሳናደርግ እዚህ መምጣት አይቻልም። ተስማማን። ግን እንደ ቱርክ ፊልም ተንኮል አስበህ ከሆነ ህንድ አክሽን ሆኜ ሰርፕራይዝ ነው ማድረግ። ዛሬም እዚሁ ነህ? ምን መሄጃል ሳሌ? ምን አይነት ሰው ነው ያገናኘኝ? በእናትህ ገንዘብ ከፈለ አይደለም እንዴ? ምንድነው የሚያንጨረጭር? በጠዋት ደውሎ አንተ ደውሎ ምን ደውሎ አድናቂዎቼ ለምን አልደወሉም ብሎ አልተነጫነጨም? ስልክን ከየት አገኘ? ስልኬንማ እኔ ራሴ ነኝ ዘፈኑን በፈለገ ሰዓት በቴሌቪዥን ጣቢያችን እንድለቅለት ብዬ የሰጠው። አንተ እኔን ከመሃል ልትቆርጠኝ እያሰብክ ነው እንዴ? ኧረ በፍጹም በፍጹም። አንተን እንዴ ታክሲ የሌለ ስፖንሰሬ ላይ እንዴት እንደዚህ አይነት ነገር አስባለሁ? አዎ ባታስብ ነው የሚሻለው። ኢንተርቪው እንዲደገምለት ይፈልጋል። ዘፈን ቢስ ተብሎ እንደ ልብ በሚደገምበት ጊዜ ዘፈን ጀምሮ ቲቪ ላይ ማስደገም እንደ ቢስ ቀላል መስሎት እኮ ነው። ይሄ ድምጸ ቢስ ልትገምለት ድገምለት። ከዚህ በኋላ ግን ቀጥታ ሊያገኘ ቢሞክር እንዳታገኘው። እሺ እሺ እሺ። ግን የሰውየው የሀብት ምንጭ ምንድን ነው? ምን አገባ? እኔንም ኢንተርቪው እያደረከኝ ነው እንዴ? ኧረ በጭራሽ ኧረ በጭራሽ። ይሄ ቤተሰባዊ ጨዋታ ውጭ ነው የኖረው። ከመሄዱ በፊት እዚህ ዘፋኝ ነገር ነበረ። ይገርማል። 20 ዓመት እዛ ሸቅሎ ነው የመጣው። እርግጥ ነው በመሀል አንድ ጊዜ መጥቶ ነበር። አሁን ግን ሁሉ ነገር ጠቅልሎ ወደዚህ ነው የመጣው። የ20 ዓመት ዶላር ጌታ ነው። ታዲያስ። ስለዚህ አይደለም በእኛ ሊከፋ ሌላ ሰው ቢያስከፋው ራሱ ከሱ በላይ ነው መከፋት ያለበት። ገባ? ምክንያቱም ጨዋታው በቤንጃሚን ነው። ምንም ሀሳብ አይግባ። ምንም ከፈለገ ዘፈኑን በየቀኑ እንደ ሰዓቱ ወጃ ነው መደጋገምለት። በጣም ጎበዝ፣ በጣም ጎበዝ። ይኸውልህ እኔ ደስ እንዲለው የምፈልገው ለገንዘቡ ብቻ አይደለም፣ ዝምድናም ስላለ። ዝምድና? ይህም ዝምድና አንተ ሁሉን ነገር አሁን ዘርግፌልህ በኋላ ባዶ እጄ ልቅርልህ? ጥያቄ አለ። ሀሳብን ከቀየር ሌላ ጊዜ ስመጣ በአካል ብቻ ሳይሆን የምመጣው በህልምም ነው። አንቺን ማየት ከሆረር ፊልም በላይ ስለምታስፈራሪ አልተኛም። ልክተኛ እያሰብክ ነው እንዴ? ኧረ ለቀልድ ነው። ለሌላ ጊዜ
ቀልድ እንደማያምርብን ለራስ ንገረው። እሺ እሺ ነገር